ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ሊቨርፑሎች እንግዲህ የመሐመድ ሳላህን ተተኪ አድርገው አዲስ ተጫዋች ለማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። ይህንን በዋነኝነት የምንመለከት ይሆናል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል የመሐመድ ሳላህ ተተኪ ተጫዋችን በተመለከተ ብዙ ስሞችን ተመልክተዋል እና ከተጫዋቾች ወኪሎችም ጋር ተገናኝተዋል። ነገር ግን የውድድር ዓመት እስኪጠናቀቅ ድረስ ፍለጋቸውን አያፈትኑም። የአርቢ ሌዝቢ ተጫዋች ያንዱ ማንዴ ለወራት ሊቨርፑል ሲመለከቱ የቆየ ስም ሲሆን ብራድሊ ባርኮላ ባለፈው ዓመት ሊቨርፑል እንዲያስፈርሙ ቀርቦላቸው ነበር። ነገር ግን ደጋፊዎች ኦሊሴን የማስፈረም ሀሳብ ይወዳሉ። ምንም እንኳን እንግዲህ ርካሽ ባይሆንም ለማስፈረም ከባድ ቢሆንም የኦሊሴ ስም በብዛት ከሊቨርፑል ጋር ሲያያዝ እንደነበረ ይታወቃል። ባየር ሙኒኮች እንዲህ በቀላሉ ማይክል ኦሊሴን ይለቁታል ተብሎ አይጠበቅም። ነገር ግን መሐመድ ሳላህ እንደመልቀቁ አንጻር ሊቨርፑሎች በጥሩ ተጫዋች መሐመድ ሳላህን የመተካት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ በጣም ሃይ ፕሮፋይል የሚባል ተጫዋች ነው። በአሁን ጊዜም እንግዲህ ለባየር ሙኒክ እየሰጠ ያለው አስተዋጽኦ እጅግ የላቀ መሆኑ ይታወቃል። ሊቨርፑሎች ታዲያ መሐመድ ሳላህን ለመተካት እንደ ማይክል ኦሊሴ ፕሮፋይሉ ከፍ ያለ ተጫዋች ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በጀርመን ቡንደስሊጋ እንግዲህ በባየር ሙኒክ ቤት በጣም ጥሩ ስታት እያስመዘገበ ያለ ተጫዋች፣ ጥሩ መድመቅ የቻለ ተጫዋች እንደሆነ ይታወቃል። ሊቨርፑሎች እንዲሁም ከሰሯቸው ስህተቶች ውስጥ በዋነኝነት የሚጠቀሰው ሉዊስ ዲያዝን መሸኘታቸው እንደሆነ ይታወቃል እና በሁለቱ ክለቦች መካከልም ያለው የዝውውር ትስስር ጥሩ ከመሆኑ አንጻር በቂ የሆነ የዝውውር ሂሳብ የሚያቀርቡ ከሆነ ወይም ደግሞ ተጫዋቹ ወደ ፕሪሚየር ሊግ የመመለስ ፍላጎቱን በግልጽ የሚያሳይ ከሆነ ሊቨርፑሎች አሁንም ቢሆን ተጫዋቹን የማግኘት እድል ይኖራቸዋል ተብሎ ነው የሚጠበቀው። ከዚህ በፊትም አይፈጸሙም ወይም ለመፈጸም በጣም ከባድ ናቸው የሚባሉ ዝውውሮችን ሊቨርፑሎች እንደከወኑ ይታወቃል እና አሁን እንግዲህ እጅግ አስገራሚ ዝውውር በክረምቱ የዝውውር መስኮት ለመፈጸም ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ሌላኛው እንግዲህ ክሎፕ ሳላህ ሊቨርፑልን ስለመልቀቁ እንዲህ ሲል ተናግሯል። በመጨረሻው የጨዋታ ቀን ሁላችንም ፈገግታ በፊታቸው እንደሚኖርና በታሪክም ከምናያቸው እጅግ አስገራሚ እግር ኳስ ስንብቶች አንዱ አካል በመሆናቸው ደስተኛ እንደምትሆኑ በእውነት ተስፋ አድርጋለሁ ሲሉ ነው የተናገሩት። ምክንያቱም ሞ ሳላህ በሊቨርፑል ቤት የሰራው ነገር በጣም ጥሩ እንደሆነ ይታወቃልና ጥሩ ታሪክ አለው። ከሮማ ሊቨርፑልን ከተቀላቀለበት ጊዜ አንስቶ ጥሩ የሚባል ጊዜን በሊቨርፑል ቤት ማሳየቱ ተጫዋቹ እንግዲህ በሊቨርፑል ደጋፊዎች ዘንድ በልባቸው እንዲጸርጽ እንዳደረገ ነው እየተገለጸ የሚገኘው። ሌላኛው ብዙዎች ስታነሱት የነበረው እንግዲህ የአርነ ስሎትን ጉዳይ ወደ እናንተ ላጋራችሁ። ምንም እንኳን ሪፖርቶች ተቃራኒ ቢሆንም ሊቨርፑል ከአርነ ስሎት ጋር መቀጠል ይፈልጋልና አሰልጣኝ ለመቀየር ምንም ሀሳብ እንደሌላቸው ተነግሯል። ከእሱ ጋር እያቀዱ ሲሆን ቅድሚያ የሚሰጣቸውም ነገርም ለቡድኑ ስኬት እንደሆነ ተነግሯል። በሜዳ ላይም ሆነ ከሜዳ ውጭ ያሉትን የተለያዩ ሁኔታዎች ከተመለከቱ አስደናቂ ሲሆን ሊቨርፑልም ለስሎት ጊዜ ሊሰጠው መፈለጉ ይህን ያህል ለማያስገርም ነው ታማኙ ዴቪድ ኦርንስተን የዛ አትሌቲክስ ጸሐፊው የተናገረውና ዛ አትሌቲክስ ምን ያህል ታማኝ የዜና አውታር እንደሆነ እናውቃለንና ምን አስቦ እንደሆነ አላውቅም። እንግዲህ ለአርነ ስሎት በቂ የሆነ ከዚህም በላይ ጊዜ ለመስጠት ሀሳብ እንዳላቸው የተገለጸ የሚገኘው። ከምንም በላይ እንግዲህ አርነ ስሎት ከሊቨርፑል እንዳይወጣ ካደረገው በዋነኝነት ከሚጠቀሱ ምክንያቶች ውስጥ የፕሪሚየር ሊግን ዋንጫ ከፍ አድርጎ መሳሙ እንደሆነ ይታወቃል እንጂ ይህንን ነገር አሳክቶ ባይሆን ኖሮ እስካሁን ድረስ እንግዲህ አርነ ስሎት የሚባል ስም በሊቨርፑል ቤት የመኖር ዕድሉ ዝቅተኛ ነበር የሚሆነው። በጣም በሊቨርፑል መደረግ የሌለባቸውን ነገር ነው እያደረገ ያለው። እንግዲህ በሊቨርፑል ቤት እንግዲህ ደጋፊዎች የሚጠብቁትን ነገር እያደረገ አይደለም። በርካታ ተጫዋቾች ወደ ሊቨርፑል ቤት መጥተዋል። ነገር ግን ለሊቨርፑል ስኬት እያመጣ ያለ ተጫዋች አይደለም። በጣም ወጥነት የሚጎለው አሰልጣኝ እንደሆነ ይታወቃልና በሻምፒዮንስ ሊግ ጥሩ ግስጋሴ እያደረገ ቢሆንም በፕሪሚየር ሊግ ግን በጣም ደካማ ጊዜን እያሳለፈ ይገኛልና የዚህ አሰልጣኝ መጨረሻ እስካሁን ድረስ እንዳልታወቀ ነው እየተገለጸ የሚገኘው። አዲስ መረጃ የሚወጣ ከሆነ ግን ወዲያው ወደ እናንተ ማርሳችሁ ይሆናል። ሌላኛው እንግዲህ ሌንስ ለፈረንሳይ ሊግ ፌዴሬሽን ተቃውሞ ቢያቀርብም የሌንስ እና የፒኤስጂ ጨዋታ ሌላ ጊዜ ተስተላልፏል። ይህም ሊደረግ የቻለው የፒኤስጂ ከሊቨርፑል ጋር የሚያደርገውን ጨዋታ የተሻለ ዝግጅት እንዲያደርጉ በማሰብ እንደሆነ ተገልጿል። ሊቨርፑሎች እንግዲህ ከፒኤስጂ ጋር በጣም ፈታኝ ጨዋታ ያደርጋሉ ተብሎ ይጠበቃል። የፒኤስጂዎች ወቅታዊ አቋም በጣም መልካም የሚባል ነው። ነገር ግን ሊቨርፑሎችም እንግዲህ በአውሮፓ መድረክ የማይበገር ቲም እንደሆነ እናውቃለን። ሊቨርፑል በጣም አቅም ያለው ክለብ እንደሆነ ይታወቃል። በአውሮፓ መድረክ እኮ አሁን ያለው ግስጋሴ የተሻለ ነው በፕሪሚየር ሊጉ ካለው ጋር፣ ምክንያቱም ከልምድ ጋር የተያዘ ከስነ ልቦና
ጋር የተያዘ እንደሆነ ይታወቃል። የአውሮፓ መድረክ ግስጋሴ ከዛ አንጻር ይመስላል እንግዲህ ሊቨርፑል እስካሁን ድረስ ጥሩ የሚባል ግስጋሴን እያሳለፈ የሚገኘው። በደንብ ጠንክሮ መስራት የሚችል ከሆነ ከዚህ በላይም ውጤት ሊቨርፑሎች ያስመዘግባሉ ተብሎ ይጠበቃል። ከዚህ አንጻር እንግዲህ ጥሩ ወይም የተሻለ ነገርን በዘንድሮ የውድድር ዘመን ያስመለክቱናል ተብሎ ነው የሚጠብቀው። ያልተጠበቀ ነገር የሚከስታል የሚል እምነት ነው ያለ። ምክንያቱም ፒኤስጂዎች በመከላከል ረገድ ይህን ያህል ጠንካራ የሚባሉ ክለቦች አይደሉም። ሊቨርፑሎች የሚበረቱ ከሆነ የሚጠነክሩ ከሆነ ማለት ነው፣ በተለይ ፒኤስጂን ማሸነፍ የሚችሉ ከሆነ ዋንጫውን የማንሳት እድላቸው እጅግ ከፍ ይላል ተብሎ ነው የሚጠበቀው። ብዙዎች ኤክስፔክት አላደረጉም፣ ግን ይህንን የሚያደርጉበት ሪዝን ይኖራል የሚል እምነት የለኝም። መልካሙን ሁሉ እንመኛለን። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ